በአንድ ወር ውስጥ ራሳችሁን በመስታወት ስታዩ መለየት እስኪያቅታችሁ ድረስ አቋማችሁን መቀየር ትፈልጋላችሁ? ዛሬ የሰውነት ቅርጽን ለማስተካከል እጅግ ውጤታማ የሆኑ በሳይንስ የተረጋገጡ 10 መንገዶችን ይዤላችሁ መጥቻለሁ። እውነት ሰውነታችሁን መለወጥ ከፈለጋችሁ ይህን የ2 ደቂቃ ጠቃሚ ቪዲዮ እንዳያመልጣችሁ ያልን ላይክ አድርገን እንጀምራለን። አንደኛ፣ ስኳት መስራት ለዳሌና ለጭን ጡንቻዎች ቅርጽ ለመስጠት ቁልፍ እንቅስቃሴ ነው። በቀን ጥቂት ጊዜ በመስራት የታችኛውን የሰውነት ክፍል እንዲፋፋና እንዲጠነክር ይረዳል። ሁለተኛ፣ ፕላንክ የሆድ ጡንቻን ለማጥበቅና ወገብን ለማቅጠን በጣም ውጤታማ ነው። ለጥቂት ሰከንዶች ወለል ላይ ተደግፎ በመቆየት ጠፍጣፋ ሆድ እንዲኖርሽ ያደርጋል። ሶስተኛ፣ ካርዲዮ እንደ መሮጥ ወይም መራመድ ያሉ እንቅስቃሴዎች አላስፈላጊ ስብን ለማቃጠል ይረዳሉ። ይህም ሰውነትሽ ቀልጣፋና ቅርጽ ያለው እንዲሆን ያደርጋል። አራተኛ፣ ውሃ መጠጣት በቀን ቢያንስ 2 ሊትር ውሃ መጠጣት የሰውነትን መርዛማ ነገሮችን ያስወግዳል። ቆዳሽ እንዲለጠጥና አላስፈላጊ እብጠቶች እንዲጠፋም ይረዳል። አምስተኛ፣ ፕሮቲን መመገብ እንደ እንቁላልና ጥራጥሬ ያሉ ምግቦች ጡንቻ እንዲገነባ ይረዳሉ። ይህም ሰውነትሽ ዝልፍልፍ ሳይሆን ጠንካራ ቅርጽ ያለው እንዲሆን ያደርጋል። ስድስተኛ፣ ስኳር መቀነስ ከመጠን በላይ ስኳር በሆድና በወገብ ዙሪያ ስብ እንዲከማች ያደርጋል። ስኳር በመቀነስ ቀጭን ወገብ እንዲኖርሽ ማድረግ ይቻላል። ሰባተኛ፣ በቂ እንቅልፍ ሰውነት ራሱን የሚያድሰውና ቅርጽ የሚይዘው በእንቅልፍ ወቅት ነው። በቀን 8 ሰዓት መተኛት ለሆርሞን መመጣጠንና ለሰውነት ውበት ወሳኝ ነው። ስምንተኛ፣ ዮጋ ሰውነትሽ እንዲለጠጥና ረጅም ገጽታ እንዲኖረው ይረዳል። የአቋም መዛባትን በማስተካከል ቀጥ ያለና ያማረ አቋም እንዲኖርሽ ያደርጋል። ዘጠነኛ፣ ደረጃ መውጣት ከሊፍት ይልቅ ደረጃን መጠቀም ለጭንና ለዳሌ ቅርጽ በጣም ጠቃሚ ነው። የዕለት ተዕለት እንቅስቃሴሽ አካል በማድረግ ለውጥ ማየት ትችያለሽ። አስረኛ፣ ወጥነት ወይም ኮንሲስተንሲ ከላይ ያሉ ዘዴዎችን እንዳሉ ሆነው ዋናው ሚስጥር አለመተው ነው። እነዚህን ተግባራት የሁልጊዜ ልምድ በማድረግ የሚፈልጉትን የሰውነት ቅርጽ ዘላቂ ማድረግ ይቻላል። እንግዲህ ትልቁ ለውጥ የሚጀምረው ከዛሬ ነው። ከእነዚህ 10 ነጥቦች ውስጥ ዛሬውኑ የምትጀምሩት የትኛውን ነው? ኮሜንት ላይ ቃል ግቡልኝ። ለተጨማሪ እንደዚህ ያሉ በቤት ውስጥ የሚሰሩ የውበት መፍትሄዎችን ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።